ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ከዕለተ ሰንበት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ክቡራን ተመልካቾቻችን ከአርሲ የሚመጡ የቪዲዮ ምስሎች እጅግ በጣም ይዘገንናሉ። ሰው ሆኖ መፈጠርን የሚያስቀይሙ ናቸው። በወገኖቻችን ላይ የተደረገው ነገር እጅግ በጣም ልብ የሚያደማ ልብ የሚሰብር ነው። በዚህ ማስተላለፍ ባንችልም ይህ ነገር እያንዳንዱ ተሰንዶ ለሚመለከታቸው ዓለም አቀፍ የሰብአዊ መብት ተሟጋችና በተለይ ለአሜሪካ ሴኔት እንደርስ በማድረግ በኩል የበኩላችንን ጥረት እናደርጋለን። እጅግ በጣም ዘግናኝ ሁኔታ ነው በወገኖቻችን ላይ የተፈጸመው። በጣም ነው ያዘንኩት። ሰው ሆኖ መፈጠርን ያስጠላል ስንመለከተው እየደረሰባቸው ያለውን ነገር ከመግደላቸው አገዳደላቸው ተመልካቾቻችን። የሆነ ሆኖ በአሁኑ የዜና አወጃ ክፍለ ጊዜ ወይም የመረጃ ክፍለ ጊዜ ስለሱ አይደለም የምናወራው። እንዲህ አይነት ነገሮች ሲተላለፉ ለኦርቶዶክስ ደጀን ከሆኑት መካከል በተለይ በዓላቷ ሲመጡ በቴሌቪዥን በማስተላለፍ በኩል ትልቅ አስተዋጽኦ ሲያበረክት የነበረው ባላገሩ ቴሌቪዥን ለምን ተዘጋ? በአገዛዝ ወይም በአብይና በአርቲስት አብርሃም ወልዴ መካከል ምንድነው ያለው? ለምንድነው አብርሃም ወልዴን የጠመደው? ይህም በተመለከተ የአብይ የቅርብ ሰው የነበረው በስልጣኑ ማግስት ከአዲስ አበባ ምክር ቤት አባል የሆነው ከዛም በላይ ሌላ ሹመት ተሰጥቶት የነበረው በኋላ ላይ ግን የአብይን መንገድ በመቃወም ስልጣኑን በራሱ ፈቃድ በመልቀቁ አጣብቂኝ ውስጥ ገብቶ የነበረው ዶክተር ዮናስ ዘውዴ አንድ ሚስጥር አጫውቶናል። እሱ ያለውን እንደሚከተለው ላቅርብ። ተመልካቾቻችን አዲስ መረጃ ነው። ባላገሩ ቴሌቪዥን ተዘግቷል ወይ ብሎ ነው የሚጠይቀው። ይህ ጥያቄ በተለያየ አጋጣሚ ሰው ሲጠይቅ እሰማለሁ። ይዘጋ አይዘጋ እርግጠኛ ባልሆንም ከፍተኛ የሆነ ችግር ውስጥ እንዳለ ግን ይሰማኛል ይላል። ትክክል ነው። ቆይቷል ባላገሩ ስርጭት ካቆመ። እኔ እስከማውቀው ድረስ ይህ ችግር የጀመረው ቀደም ብሎ ነው። አብርሃም ወልዴ የዶክተር አብይን ኢትዮጵያ የሚል የሹመት ንግግር ከሰሙና ከተደሰቱ ሰዎች መሃል ነበር። እንደማንም ኢትዮጵያ ቤተ መንግስት እየተጠሩ ውዳሴ ሲቀርብላቸውና ይህ ለውጥ የመጣው ለእናንተ ነው ከተባሉት ታዋቂ ሰዎች መካከል አንዱ እሱ ነበር። ልክለኛ እንደተባለው ማለት ነው። ጥበብ ነክ ነገሮች ሲዘጋጁም የእሱ እጅ እንዲነካው ይፈለግ እንደነበር አስታውሳለሁ። አብርሃም ይግባበት ይባል ነበር። ለአንዳንድ የሥራ ኃላፊነቶች ሲታጭቀን ቀለል አድርጎ አልፈልግም ሲል እንደነበረም አስታውሳለሁ። ኃላፊነት ሊሰጡት ማኖር ያስነኩት ማለት ነው። ነገር ግን ቀለል አድርጎ አልፈልግም ማለት ችግር ውስጥ ሊያስገባው እንደሚችል የገባው አልመሰለኝም ነበር። በእርግጥ እኔስ ብሆን አቅሜ የፈቀደውን አገልግሎት ሰጥቼ ስልጣንን በሰላማዊ መንገድ ማስረከብ ይህን ያህል ተዘርዝሮ የማያልቅ ግፍ እንደሚያስከፍል መሽገምቼ ይላል ዶክተር ዮናስ። የአብይ ጓደኛ ነው። በፈቃዴ በመልቀቄ ስንት መከራ ደረሰብኝ ሲሆን አልገመትኩም ነበር ይላል። በተለይ ከጦርነቱ ጋር በተገናኘ ተመልከቱ የተሰሩትን አልበሞች በበላይነት እንዲያሰራ ሲጠየቅ የጦርነትን አስከፊነት እንጂ ጦርነትን የሚመራ ዘፈን አልሰራም፣ ጦርነቱ እንዳይጀመር የሰላም ፌስቲቫል ለማዘጋጀት በሚልም አሁን ስሙ ከማላስታውሰው ጓደኛው ጋር ከአፍሪካ መሪዎች ጋር ቤተመንግስቶቻቸው ድረስ በመግባት ሲመካከሩና ለዝግጅቱ ሲጋብዟቸው የነበረበት ስራ በአንድ ቀጭን ትዕዛዝ እንዲያቆሙ ሲታዘዙ የተበሳጨው አብርሃም ጭራሽኑ ይሄ እንዴት ሆነ? እንዴት እንዲህ ይሆናል? ለምን እንዲህ ተባለ? እያለ ሲተች ሲወተውት ምን እንደሚፈጠርበት ያሰባል መሰለኝ። አልፈልግም፣ ጭራሽ ጦርነት የሚያበረታታ ዘፈን አልሰራም፣ ይልቅ እሱን ለሚያስቆም እሰራለሁ ብሎ ፌስቲቫል ጦርነት ይቁም የሚል ሲያደርግ በቀጭን ትዕዛዝ እንዲያስቆም ተደረገ። ግን ይሄ ችግር እንደሚፈጠርበት አልገባኝም ነበር ይላል ዶክተር ዮናስ ይቀጥላል። ድምፁ ያለ ሰሜኑ ጦርነት ዘፈን አዋጡ ሲባል እሱ ግን ለዳዊት ጽጌ የሰጠው አንቺን ብዬ ብሎ ለኢትዮጵያ የተቀኘላት ግጥም ውስጥ ጦርነቱ ይብቃ ቀና በይ ሲልና በድህነቷ በወሬ ምታት ተዋት ፈትኗት ያድዋን እናት እያለ በግልጽ ለትግራይ እናቶች ሲቀኝ ምን ሊፈጠር እንደሚችል የማያውቅ አልመሰለኝም። ሚዲያዎች በሃይማኖት ጉዳይ በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እስካሁን ድረስ ለሚያደርጉት አስተዋጽኦ ጀማሪ በሆኑ በብሮድካስትና በመንግስት ውስጥ ጥርስ ያስነከሰበትም ይመስለኛል። ትክክል አይታችሁ ከሆነ ለገና ለፋሲካ ባላገሩ ቲቪ 50,000 60,000 ሰው ነው ላይቭ የሚከታተለው። አዳሩን፣ ሳታቱን፣ ዜማውን፣ ቅኔ ማህሌቱን ሁሉ ነው የሚያሳይ። እሱ ሁሉ ጥርስ አስነክሶበታል። እንግዲህ እዛው አብይ ጋር የነበረ ሰው ነው የሚለው። ሌላው ስራ ፖለቲካ ነው ካልክ የገቢዎች አምባሳደር ሁን ተብሎ ሲጠየቅ
እሺ ሌላውን ተወሽ ፖለቲካ ነው ካልከን የገቢዎች አምባሳደር ነው ተብሎ ሲጠይቅ እምቢ አለ። ቀጥሎ የሚመጣው ይምጣ መሆን አለበት። ይሄን ሲል ግን አብርሃምም እንደ ቴዲ አፍሮ ወጥመድ ውስጥ አልገባ ማለቱ ብቻ ሳይሆን ሚዲያው ላይ የሚቀርቡት አብዛኛው ነገሮች የተወደደለት አልመሰለኝም። እነሱ የሚያቀርቡለትን እየገፋባቸው ነው። በሌላ በኩል ደግሞ የሚያቀርባቸው የቤተክርስቲያን የምናምን ነገር ሁሉ አልተወደደለትም። ኢትዮጵያዊ ነገር የሚያንጸባርቅ ነው የሚያቀርበው። በአንድ ወቅት አብርሃም በባላገሩ ቴሌቪዥን ስለሚቀርበው ስለ ኤኤምኤስ ሲጠየቅ ታስታውሳላችሁ አይደል? ኤኤምኤስ በባላገሩ እኮ ይቀርብ ነበር። ምን ብሎ መለሰ ሲጠይቁት? እኛ እንደ ሚዲያ መንግስት ከፈቀደ ኢትዮ 360ም ሆነ ሪዮት ሚዲያ ቢመጡና የሐሳብ ነፃነት በጣቢያችን ቢታይ ደስ ይለናል ሲል ምን ሊገጠመው እንደሚችል አስቤ እሰጋ ነበረ ይላል። ብቻ አሁን የምሰማው ባላገሩ አለ ወይስ ተዘግቷል የሚለው የሰው ጥያቄ መልስ የአብርሃምን የግል አመለካከትና ማንነት ባልወደዱት የመንግስት ኃላፊዎች እጅ አለ ይመስለኛል። ገቢዎች ሚኒስቴር በልዩ ሁኔታ ኦዲት እንዲደረግ አዞበት፣ በተለየ ሁኔታ ተመልክቶ አዞበት ከፍተኛ የግብር ዕዳ ተጥሎበት በመዳከር ላይ የሚገኘው ባላገሩ ቴሌቪዥን ይቀጥል ይሆንን ይላል። ሆነ ብለው ሽባ ማድረግ እንደሚል በገቢ በኢኮኖሚ ምጣት አይቀጥልም አድርገውታል። ለእውነት ለዓላማቸው ዋጋ የሚከፍሉ ሙያተኞች ሊከበሩ ይገባል። ይህ አቋሙ አሁንም አብሮት እንዳለ የሚያሳየው ደግሞ ለቴዲ አፍሮ ወገንተኝነቱን ባሳየበት መልእክቱ ቴዲ ያሁኑን አልበም ሲያወጣ አይታችኋል። ይችን ነው የጻፈው ከታቻለሁ። ያሁኑ ጠበል ነው መሰለኝ ልክፍት ያለባቸውን የነካቸው ሁሉ ማስለፍለፍ ጀምረዋል ያለውን ጽሑፉን በምንም አይነት ተጽዕኖ እስካሁን ሳያጠፋው ማኖሩ ነው። እስካሁን አለ ጽሑፉ ገጹ ላይ ነው። ያሁኑ ጠበል ነው መሰለኝ የቴዲ ዘፈን ልክፍት ያለባቸውን የነካቸው ሁሉ ማስለፍለፍ ጀምረዋል ያለው አብርሃም። ለእውነትና ለፍትህ የሚቆም አርቲስትን ማወደስ ማለት ጥበቡን ከትርፍና ከስልጣን በላይ ለሰው ልጅ ክብር መዋል ማክበር ማለት ነው። ታሪክ እንደሚያስረዳን እንደ ፓብሎ ፒካሶ በስዕሉ የጦርነትን ጩኸት ቀለም አድርጎ ያሳየ፣ እንደ ፍሪዳ ካሎ፣ እንደ ቶልስቶይ፣ እንደ ሄክሜት፣ እንደ ቤትሆቨን በሙዚቃና በቃላቸው ጸጥታን ፈታኝ ያደረጉ ሁሉም በአንድነት ለዘመናቸው ሊና ነበሩ ማለት ይቻላል። ብሩሻቸው እግር ነበረው፣ ሲራመድ ፍትህ ይከተለው ነበር። ሙያቸው እንደ ወንዝ የእውነትና የፍትህ ዓለቶች እንዲከፈቱ ያደርግ ነበር። አንድ ቀን እውነት ልትሞት ስትቀመጥ ሁላችንም ሸሸናት። ነገር ግን ቀለም ብቻ ቀረች። ቀለምም እኔ አልሸሽም ልቅለምሽ አለቻት እውነትን። እውነትም አለቻት ቀለምን አንቺ ብቻሽን ብትቀሪ ሰዎች ውበትሽን እንጂ ህመሜን አያዩም። ቀለሟ ግን አለቀሰች። እንባዋ በራሷ ላይ ወደቀና ከዚያ ቀን ጀምሮ ያቺ ቀለም ስትቀባ እውነት ትባላለች። ያቺ ቀለም ስሟ ነው አርቲስት። አርቲስት ለእውነትና ለፍትህ የዘመን ህሊና ነው። እንደዚህ ያለ አርቲስት ሲያልቅ ዘመን አያልቅም። ዘመኑ ግን እሱ ማለፍ እንደማይችል ይማራል። ተዋት ፈትኗት ያድዋን እናት። ቅኔ ነው ነገሩ፣ በሚዲያ የተላለፈ አይመስለኝም ይላል ዶክተር ዮናስ ዘውዴ። እናመሰግናለን። አብርሃ ወልዴ በጣም የሚከበር ልጅ እንደሆነ የታወቀ ነው። የህሊና ሰው እንደሆነ የታወቀ ነው። በሙያው ለሚያደርገው ድጋፍ አይደለም ለብዙዎች በሱ ተነግሮ ያልቅም። በዚህ በኩል ራሱ በተለይ ኤኤምኤስ ሲተላለፈን የማስታውሳለሁ ችግር እንዳይፈጠርበት በጣም እሰጋ ነበር። ነገር ግን የሚችለውን የሚዲያ ነፃ